እንደ ሶክራተስ ራስን ማወቅ ነው። ኢንፋይናይት ፖቴንሻልህን ማወቅ ማውጣት። ሁለተኛ እንደ ሶሶ ራስን መቆጣጠር። ኢሞሽናሊ ምንወስን ኢሞሽናሊ ምንጣላ ምንነጋገር ከሆነ everything becomes negative። ለምሳሌ ቢንያምን እንደዚህ ስለው ፖዚቲቭ አስተሳሰብ ካለው ሊወድቅ ሲል ደገፍኩት ብሎ ስለሚያስብ እኔ ጋር ያለውን ኔጌቲቭ አስተሳሰብ ይገለዋል። ግን እኔ ገና እንደዚህ ዋው ይለኝ ይቀጥላል። ያንተ ሪስፖንስ ከኢቨንቱ ጋር ተደምሮ አውትካም የሚያመጣው አውትካም መልካም እንዲሆን ሪስፖንሳችን መልካም መሆን አለበት። ሶስተኛው ራስን መስጠት። ብዙ ጊዜ እንደ ኢየሱስ ነበር ምለው የሃይማኖት ሰዎች ቅር ስለሚላቸው ስም መጥራት ይቻላል፣ ግን ራስን መስጠት not to win ግን ሰዎች እንዲያሸንፉ አትሞስት መስራት። ደስታውን መስላል ዩርሲት ሞክሩት ታዩታላችሁ። ሰዎች እንዲያሸንፉ መስራት የማያልቅ ደስታ ያስገበኛል። በመሆኑም ራሳችሁን ወቁ። እናንተ ብቃት ያላችሁ ብዙ መስራት የምትችሉ ብርቅዬ ልጆች ናችሁ። ምነግራችሁ ከውስጤ ነው። ያን ብቃታችሁ በኢጎ እንዳታበላሹት ራሳችሁን ለምትቆጣጠሩ በሴም ታይም ለጓደኛችሁ ለጓደኛችሁ ራሳችሁን አሳልፋችሁ ስጡ። ለመደመር ዝግጁ ሁኑ። ከእናንተ በላይ ከጎናችሁ ያለ ሰው እንደሚያቃስብ ዘን ዩልዊ ራያችንን ሩጫችንን የተሳካ ይሆናል። እነዚህ ነገሮች ደግሞ ሰውን ከወደድከው ካመንከው እድል ከሰጠኸው የማይሰራው ተአምር የለም ብሎ ነው የሚያምነውና ያንዳንዳችንም ከአቅማችን በላይ ዴይ ኤንድ ናይት ነው የምንሰራው። እኔው ይዛው እናድር ነበር እየሰራን ተኝተን ፍራሽ አንጥፈን ሰርተው ያሰራሉ። ማንንም ሰው ሳይከፈለው መስራት ይፈልጋል እሳቸው ጋር ማለት ነው። ሌላ ቦታ አሁን የደሞዝ ጭማሪ ምናምን ሰው ማት ነገር ነው የሚያነሳ። ከእሳቸው ጋር ሲሰራ ግን በቃ በፍቅር ሰው ማሰራት እንደሚቻል ሰውን በልጦ መምራት ከተቻለ ሰው እንዴት ዴሊቨር ማድረግ እንደሚችል ያሳዩ ሰው ናቸው። ያኔ ስለሚከፈልህ አይደለም የምታስበው ባለቤት መሆንህን ስላረጋገጥክ ያንተ ነውና ካንተ በላይ ሰው የለም አንተ ነህ መድኃኒቱ ለዚህ ችግር እየተባልክ ሌላ መንፈስ አትፈጥርም ማለት ነው። ስራዎች ቶሎ ያልቃሉ ብቻ ሰው እኮ ከቢሮ አይወጣም ነበር። የሚገርም ማታ 4 ሰዓት 3 ሰዓት ምናምን የሚወጣ ሰው ነው የሚኖረው። የማይደክመው ሰው ነው የነበረው። ሞራሊ ትልቅ የሞራል ስንቅ የታጠቀ የሰው ኃይል ነበር። ይሄ ሁሉ የአፕሮች የሚያደርግበት ሰዎች የሚቀርብበት የሚመራበት ስታይሉ ነው እንትን የሚሆነው። ከ10 ዓመት በፊት ያኔ 2001 ራሱ የሞባይል ባንኪንግ ሞባይል አፕ ተሰርቶ ሞባይል ባንኪንግ ስራዎችም የጀመርንበት ቴክኖሎጂዎችም ያበለጸግንበት ጊዜ ነበር። ለፋይናንሻል ሴክተሩ ልዩ ትኩረት እንሰጥ ነበር። ያኔ ፋይናንሻል ሴክተሩን ሴኩር ካላደረግነው ደህንነቱ ካልተጠበቀ ሞደርናይዝ ካልሆነ ለውጥ አይመጣም የሚል እይታ ነበረው። ለምሳሌ ትልቅ ፕሮጀክቶች ነበሩ ያኔ። በዋነኛነት የቢዝነስ አውቶሜሽን የቢዝነስ ፕሮሰስ ኢንጂነር አውቶሜሽኖች ፕሮጀክቶች የሰራናቸው ነበሩ። ከትልልቅ ተቋማት ደግሞ የዳታቤዝ ይሄ ዳታ ሴንተር ግንባታ እና ከዚህ ጋር ተያይዞ ከተለያዩ የጸጥታ ተቋማት ጋርም ስንሰራቸው የነበሩ ፕሮጀክቶች ነበሩ። ከስተመር ከማርኬቲንግ ስትራቴጂ በማሳየት በመናገር በማስተማር ብቻ ሳይሆን ኢንሳ የሚያምነው ገንዘብ በማፍሰስ ጭምር። ለምሳሌ የፌደራል ፖሊስ አዲስ አበባ ውስጥ ወታደር ከምታንጋጋ ከአንድ ሴንተር መቆጣጠር ትችላለህ፣ አሁን ቴክኖሎጂ ያግዛል፣ ለምንድነው እንዲህ የምታረጉት ብሎ ኢንሳ ፕሮፖዛል ሲያቀርብ ወይ ገንዘብ የለም ወይ ዕውቀት የለም። ሪስፖንሱ ስለው ነበር። የኢንሳ ቶፕ ማኔጅመንት 20 ሚሊዮን ብር ወስኗል ፕሮጀክቱን በሆነ ሌቭል ሰርቶ ለፖሊስ ለማስረከብ። ፖሊስ እኮ ቢሰጠን 20 ሚሊዮን ብር ትርፍ ላናገኝ እንችላለን። ጠቅላላ ፕሮጀክቱን ብንወስድ ስራው ይሰራ እንደሆነ እንጂ 20 ሚሊዮን ብር ትርፍ ላይገኝ ይችላል። ዋና ዓላማው የገንዘቡ ትርፍ ሳይሆን በቃል ለማስተማር ሞክረን ካልተሳካ በተግባር ኢንቨስት አድርገን ማሳየትና ከስተመሮቻችንን ማምጣት ነው። አሁን በእኛ ኬት ስትሬስ እናደርግ እንግዲህ
ሰርቪስ ጋር ብቻ የሚያያዝ ጉዳይ አይደለም። አይቲ ነው። ቀድመን ኢንፎርሜሽን እንሰማለን፣ ቀድመን እናውቃለን። ያወቅነውን ነገር ሄደን ስንናገር አዲስ ሐሳብ ነውና እብዶች ልንባል እንችላለን። እብድ አለመሆናችንን ጠቃሚ አስተሳሰብ መሆኑን ጊዜ፣ ገንዘብ፣ ጉልበት እያፈሰስን ነው ከስተመሮቻችን የምናመጣው። ቪአይፒ ሮድ የምንለው ከቦሌ እስከ ቤተ መንግስት ያለው መንገድ ያኔ 2001 ነው ፕሮጀክቱ ጀምሮ 2002 አካባቢ ያለቀው ማለት ነው። ፒኤስቢ ላብ የሚባል የተገነባ የዚያን ዓመት ነው። እያንዳንዱ ነገር ራሳችን ካልሰራ ነው እንዴት ሴኩሪቲ ሆል የለውም ብለን እናምናለን። እና ሁሉ ነገር እኛ መስራት አለብን የሚል ከፍተኛ የሆነ አምቢሽን ነበረው። ገዝተህ ኢንስቶል ያደረገው ማንኛውም ነገር በምርምርና ስልጠት መፍጠር እስካልቻልክ ድረስ ታጥቅ ያለው አይሲቲ ያለ ወይ ፕሮሴስ ዋርፌር ላይ አክቲቭ አክተር ነኝ ብሎ ማሰብ አይቻልም ማለት ነው። ያን ለመከላከል ለመገዳደር the only way ያለው የፈጣሪውን አይነት ካፓሲቲ መፍጠር ብቻ። ገዝቶ የሚጠቀመው ኃይል ኮምፒት ለማድረግ የምትሰራ ከሆነ እየገዛ የሚያመጣው ካንተ በጣም በከራቅ ኃይል ጋር ስለሆነ አቺቭ አታደርግ። በመሆኑም እያንዳንዱ የኳሊቲ አሹራንስ ስራችን ዓለም አቀፍ ስታንዳርድ ይጠብቃሉ። እናንተ ራስ ስትጠቁ እኛ ሶፍትዌር ሰርተን እኛን ለመጠቀም ትቸገራላችሁ። ለመከላከል ለጥቃት ሳይሆን ለመከላከል ማለት ነው። ወይ ደግሞ ሌላ ኢሹ ሲነሳ አንዴ ያፈሰፈራ ቢሮ ሄጄ ከዛ በኋላ ብዙ ያስባሉ ሰው ምን ያክል ታይም ዌስት እንዳደረገ። አንድ ኢትዮጵያዊ ለማሳመን የተለመደ ነገር አለ። ክቡር ኤክሬ ክቡር ኤክስ የሚፈልጉ ሰዎች አሉ። አላደርኩም እንደሱ እኔ ምሰራው ላለ ምን ያክል እንደፈጀብኝ ታውቃለህ? ሁሌ ያስባሉ ምን አይነት ሶሳይቲ ጋር ነው ያለው። ሌላ ዓላማ አላቸው ብዬ አልገምትም። ሰዎቹ ፍላጎታቸው ሌላ ነገር ላይሆን ይችላል፣ ግን ተደምሮ አገርን መከላከል ተደምሮ መጥቀም መቻል አለበት። ግብርና ካለ ቴክኖሎጂ የትም አይደርስም። ብቻ ሀገር 10% አደገች 20% አደገች በፊፍዝ ጄኔሬሽን ማርኬት ካልተዘጋጀን ከጫወታ ውጭ ነው። ዝግጅቱ ሁለንተናዊ መሆን አለበት። ግብርናው ሲያድግ ሌላ ሰፖርቲቭ ኮርስ አብሮ ካደጉ ለሀገር ጊዜ ነው። ያም ደግሞ መደመር ከቻለ እና የፍላጎት ችግር ሳይሆን ቤዚካሊ የእውቀት ችግር ነው ያለው። አይ ቲንክ የዶክተር አብይ ፍልስፍና እና መደመር ማለት ውስጥ ላይ ብቻ አይደለም፣ ተቋሙ ላይ ብቻ አይደለም፣ ሌሎች አካላትም ከዚህ ቪዥን ጋር መደመር መቻል አለባቸው። ቪዥኑን ማወቅ መቻል አለባቸው። የኛ መሻት እንደደመር የተጀመረ በጣም በጎ ጅምሮች አሉ። ቴክኖሎጂን በልማቱ ይሄ መቀጠል የሚችለው መደመር ተቻለ ብቻ ነው የሚል ሐሳብ ይዛል እና ከፋው ጋር ተያይዞ ለምሳሌ ቴሌኮም ላስት ይር ወደ 60 በዚህ ዓመት ከመቶማን በላይ ሚሊዮን ብር ሴቭ አድርጓል። ኢትዮጵያ ውስጥ ትልቅ የአይቲ ኢንጂነር ካፓሲቲ ያለው እዚህ ወደ 800 አካባቢ ኢንጂነሮች አሉ። ትልቅ የኢንጂነር ስብስብ ያለው አሁንም ኃይል እየጨመረ ነው። በጥቂት ዓመታት ወልታ ውስጥ እስከ 2000 እንደርሳለን ብለን የሰራ ያለው ስለዚህ የእናንተ ተቋም ነው። ለመጠቀም እስከተዘጋጁ ድረስ እኛ ዝግጁ ነን። ሀሳብ ካላችሁ ሀሳባችሁን ወስደን እንደ ግብዓት እንጠቀምበታለን። የዛሬ 3 ዓመት አብይ ጋር መጀመሪያ ሳውዝ አፍሪካ ስንገናኝ የነበራቸው በጣም ከባድ ፍላጎትና ስሜት ይታየኛል። መስራት ይፈልጉ ነበር። ከተለያዩ ሀገሮች ያገኙትን ልምድ ኢትዮጵያ ውስጥ በስራ ማሳየት ይፈልጉ ነበር። የሚጠይቁት ነገር የተመቻቸ ሁኔታ ብቻ ነው የነበረው እና ያኔ ምን ሊሰሩ እንደሚችሉ በአጠቃላይ ገምት ነበር። ይሄን ያክል ግን አልገምትም ነበር። ያልነበረ አዳዲስ ብዙ ነገር ፈጥራቸዋል። በበኩሌ በጣም ደስተኛ ነኝ። ያው ወጣቶቹ መድረኩን ለመድረኩ የሚመጥን ብቃት ለመሸከም እየተዘጋጃቸው እንደሆነ የሚያሳይ ነው። ያው በዚህ ደረጃ መዘጋጀታቸው ለሁላችንም ኩራት ነው። በርቱ። ወደፊት ጉዟቸው የተሳካ እንዲሆን በኮሚኒኬሽን ጉዳዮች ጽሕፈት ስም በኢህአዴግ አመራር ስም ምኞቴን እገልጻለሁ። በአጭር ጊዜ ብዙ ነገር ዴሊቨር ማድረግ እንደሚቻል በተለይ ለወጣቱ አቅጣጫ ኃላፊነት ሰጥተውና ናርገው ታሰማራው ቢዝነስ ሰሪ ነው የሁሉ ስራ ሰርተው እንደምትባል በርፎር በአጭር ጊዜ ብዙ ስራ መስራት እንደሚቻል ነው የምታደርገው። ሁለተኛ ይሄ አውዛኛው ወጣት ቴክኖሎጂያቸው ስታያቸው
ተስፋ ይሰጣል። ሲወጣም ኮሜንቶችም እንቀበል ጽፈው የሚሄዱ ነበርና ስናየው ሁሉም በጣም ነው የሚገርመው። በአጭር ጊዜ እንደዚህ አይነት ተቋም ይህንን ያህል ውጤት ማምጣት የጀመረው በምንድነው? ሚስጥሩ ምንድነው? ሁሌ ሲሉ የነበሩት ያው ዋናው ሚስጥሩ የሰው ኃይል ላይ ትኩረት አድርጎ በመስራቱ ብቻ ነው። ለመደመር መቸገር የለብንም። የምንደምረው ለሰርቫይቫል ለእድገት ለምናምን ሳይሆን ለሰርቫይቫል ነው። ያው ሰርቫይቪንግ ኤት ሰርቫይቭ ለማድረግ ደግሞ መደመር አለብን የሚል አስተሳሰብ መያዝ አለበት። ከባንክ ከቴሌ የሚፈልገው ፖዚቲቭሊ መደመር። ፖዚቲቭ ከተደመረ ባንክም ይቀየራል፣ ኢንሳን ይቀየራል፣ ቴሌም ይቀየራል፣ ሀገር ይቀየራል። የኢትዮጵያ ትልቁ ችግር መሪነትን እንደ ርስት ይወስዳል ሰው። ከሌ ከሌለ ይሄ ተቋም ምን ይሆናል ይባላል። ስለዚህ ይሄን ነገር ማመን የለብንም። እኔ ለምሳሌ በቃ 2 አመት ከሰራው እዚህ ተቋም ከዚያ በኋላ ሌላ ቦታ እሰራለሁ። እኔ ሲሄድ ይሄ ተቋም የሆነ ነገር ይሆናል ብላችሁ የምታስቡ ከሆነ ሞኝ ናችሁ። ተቋሙ ይቀጥላል። መሪዎችም አሉ በርካታ መሪዎች የሚል በጣም ከፍተኛ የሆነ ፍላጎትም ተነሳሽነትም ነበራቸው። እንደ መርህ መውጣትና መተካካት የሚለያዩ ነገሮች ናቸው። እንዴት ይለያያል? ለምሳሌ ብርሃኑ የጀመረው ሪሰርች ላይ 10 ሰዎች አሉ። 10 ሰዎች አሉ። አሁን ወይ ቢኒያም የጀመረው ስራ ላይ 10 ሰዎች አሉ። ቢኒያም ሲወጣ ከ9ኙ አንዱ ቢኒያም ሪፕሌስ ማድረግ የማይችል ከሆነ ሞት ነው። ይሄ መጥፎ ነገር፣ መጥፎ ካልቸር። ስለዚህ አሁን እኔ ማክሲመም 1 አመት ወይ 1 አመት ተኩል ኢንሳ ውስጥ ቆያለሁ ብዬ ወስኛለሁ። እኔ እንኳን ብዙ አጀንዳ አይደለም፣ ማንም ሰው ሊተካኝ ይችላል። ግን ሌላ ምርምር ላይ ያለ ሰው በዚህ ጊዜ ውስጥ አንድ ኤክስ የሚባል ሰው የሚተካው ሰው መኖር አለበት። እኔ አሁን ባለው ሲናሪዮ ቤስት 4 ሰዎች አሉ ተቋሙን ይዘው መሄድ የሚችሉ። እኔ ብኖርም ባልኖርም ከበደ ቢኖርም ባይኖርም ከ4ቱ አንዱ ተቋሙን ይዘው መሄድ ይችላል። ስለዚህ 4ቱ ሰዎችም ራሳቸውን ያውቃሉ፣ እኔም አውቃቸዋለሁ። የኔ ኤግዚስተንስ አጀንዳ አይደለም። ይሄ የሆነ ያለው ግን ላስት ሚኒት ስወጣ ሳይሆን አሁን እያለው አብሬያቸው እያለው እነዚህ ሰዎች ተቋሙን በቀጣይነት የሚወስዱ መሆናቸውን ያውቃሉ፣ እየተዘጋጁ ነው፣ እየሰሩ ነው፣ እያገዙ እየሰሩ ነው። ስለዚህ እኔ ጣጣዬን ጨርሼ ስወጣ ከነዚህ ሰዎች አንዱ ደግሞ ጫዋታውን ይቀበልና ይቀጥላል ማለት ነው። መተካካት ላይ በጣም የሚያምኑ እሳቸውም ወደ ሆነ ቦታ ሲሄዱ ይሄን ከሌ ስራ ይሄን ከሌ ስራ ብለው እንትን ስራም የሚሰጡ የሚያከፋፍሉ። አሁን አንዳንድ ጊዜ ያው አንዳንድ ተቋማት ላይ የሚታየው ኃላፊው ወደ ሌላ ቦታ ሲሄድ ልክ ራሱ የሚያቃት አይነት ነገር የምትመስለውን ነገር እቺን እንኳን መለስ ሰራታለሁ ሌላ ሰው እንዳያቃት አይነት ሐሳብ ያለው ሰው ቀላል የሚባል አይደለም። እሳቸው እንደዚህ አይደለም። ኤቭሪቲንግ እንደውም ቢሮዬ ራሱ ተቀምጠ ነው መስራት ያለብን ነው የሚወክሉትን ሰው ገና ገመጀው ቢሮዬ ተቀምጠህ እቺን ትሰራለህ ነው ወንበሩ ላይ ተቀምጦ ኤክሰርሳይዝ እንዲያደርግ ማለት ነው። ሁለተኛው ሊደርሺፕ አሁን ያደግ ከኛ ኮፒ አድርጎ መተካካት ብሏል። እኛ ግን ለምሳሌ እኔ ማክሲመም ዝም ቆይ 2 አመት ይሄ ተወስኖ ሊደርሺፕ ያጣል። ይሄ ያደግ ኮፒ ስለሆነ ከኛ ትንሽ በሚያንሰው እንደነ ተኪዎችን አይለይም። እኛ ግን እኔ እንደሞታ ይታወቃል። ተኪዎቹ ተለይተዋል። አሁን 4 ገብተዋል። ዲቪዥን 4 years ተቋሙ ይዘው ይዳሉ እና ትንሽ የምንከተላቸው ፍልስፍናዎች ወጣ ያሉ ስለሆኑ ውጤቱን በዛው ልክ ወጣ ያለ አብይ አመራር በመፍጠር ሂደቱ በጣም ጠንካራ ሰዎች እንዲፈጠሩ ይፈልጋል። ብዙ አመራር እንዲኖር ነው የሚፈልገው። እኔም የመጀመሪያ ሪሰርቸር ሆኜ ነው ጆይን ያደረኩት። ከሪሰርቸር ከሙያ ጀምሮ እስከ አሁን የደረስኩበት ደረጃ ያኔ ደግሞ እሱ እያለ ነው ዳይሬክተር የሆንኩት አመራር እድል ያገኘሁትና ወደ አመራር እንዳድግና ሌሎችም እንደኔ ያሉ ሌሎች አካላትም ወደ አመራር እንዲያድጉ ምንም አጀንዳ ኖሮን ሳይሆን በሆነ ምክንያት አብይ ከዚህ ሙቭ ቢያደርግ ከዛ ላይ ጀምሮ ዋና ዳይሬክተሩ ኤክሌ ነው ማለት የለበትም። መጥፎ ባህል ነው። ፖለቲካል ኤሪያ ላይ አጀንዳ የሆነ ተኪ የለም እየተባለ የመጣው ነገር ከዚህ ጋር የሚያያዝ therefore while I'm here somebody ያንን ሮል ይጫወት ጋፕ ካለም ይታገዛል ማለት ችግር የለም። ግን አጋጣሚ ታይዘራል እንጂ እውነቱን ነገረኝ ካላችሁ ከእናንተ መካከል አንዳችሁን ብንመርጥ ትመራላችሁ። because አብይ ከእናንተ ያነሰ ምንም የማያውቅ ልዩ ሰው ያስፈልገው ይንሳል ማለት የሚያስፈልገው ቅንነት ብቻ ነው። የሚያስፈልገው ለመማር ዝግጁ መሆን ብቻ ነው። የሚያስፈልገው ሌላውም ሰው እውቀት እንዳለው ማመንና መደመር ብቻ ነው። አዲት ሜንታሊቲ ነው። if you have this you have done ሌላ የአይኪው ድርደራ ምንም ፋይዳ ያመጣም።
ሁሌ አንድ ቦታ ሰው አይኖርም ነው የሚለው። እኔ የለሁም ከአንድ ዓመት 2 ዓመት አልኖርም ይልሃል። ስለዚህ ሰው መኖር አለበት የሚቀየር እናንተም እንደዛ እያሉ ስለሆነ ሰዎች በከፍተኛ ሁኔታ አመራር አሁን መተካካት ምናምን ይባላል በፖለቲካ። ያኔ መተካካት ወዝ ኖርማል ለኛ በዛ መንፈስ። ምክንያቱም ሰዎች ወደ ሌላ ትራንዚት ማድረግ አለባቸው ነው የሚለው። እዚህ ይሰራሉ፣ ውጤት ያመጣሉ፣ የተሻለ ኤሪያ መስራት ወዳለባቸው መሄድ አለባቸው ብሎ ብዙ አመራር እንዲፈጠር አድርገዋል። ስንሰበሰብ ይሄ ኃይል ነገ የተለያየ ተቋም መሪ ነው፣ ይሄ ኃይል የተለያየ ኤጀንት ነው፣ ይሄ ኃይል ሲደመር በሀገር ደረጃ የተቀመጠ ነገር የሚያሳካ ነው የሚል እሳቤ ያለው ነው እና እንትን ብቻ አይደለም ጀስት በኢንሳ ፓይፕ ውስጥ ተጨፍልቆ የሚሄድ ኃይል ብቻ አይደለም። የትም ሄዶ ግን ይሄ ራዕይ የሚደግፍ ሰው ለመፍጠርም ጭምር ነውና እየተናበበን መሆናችን ጉዞውን እያወቃችሁ መሆናችሁን የኢንፎርሜሽን ሼሪንግ አይነት መድረክ ነው። ኤክስ የሚባለው ሰውዬ ኢንሳው ስለመተካት ስላለመተካቱ አይደለም የሚያስበው ቫልዩ አድ አድርጌያለሁ አላደረኩም የሚል ጥያቄ ነው ቅድሚያ። ስለዚህ ትልቁ መልእክቴ ነው የመተካካቱ ከሌና አከሌ ማለቱ ሳይሆን በዶክተር አብይ ፍልስፍና ከነዚህ ነገሮች ከነዚህ አጀንዳዎች ወጥቶ ሰው ሪሊ ሆነ የማህበረሰቡ ችግር ለመፍታት የትም ቢሆን መስራት አለበት። ለውጥ ያስፈልጋል። ሌላ ቦታ ሄዳችሁ መስራት መልመድ አለባችሁ። እቺን ሀገር የምናሳድጋት ሁሉም ነገር ስናቅ ነው እንጂ አንድ ቦታ ላይ ብቻ ታስረን እና አንድ ቦታ ላይ ብቻ ሰርተን አይደለም የሚል ሐሳብ ነበራቸውና የዚያኔ በጣም በርካታ ሰው ወደ ተለያዩ ተቋማት ሄዷል እና እንደውም አንዳንዶች እንደ ይሄ ነከሌን መስጠት እኮ ተቋሙ ማፍረስ ነው ወዘተ የሚል አይነት እንትን ነበር። ስለኛም ራሱ እዚህ ቋሚ አይደለንም ተንቀሳቅሰን መስራት አለብን የሚል በጣም ከፍተኛ የሆነ ፍላጎት ነበራቸው። ሁሉ ዘርፍ የተሟላ ተቋም እና በርካታ መሪዎች ይወጡበት እንደነገር ካሁን ኢንጂነሮችና የአይቲ ሙያተኞች ከፍተኛ መሪዎች የሆኑበት ሁኔታ ነው። ፐርሰናሊ ዶክተር አብይ የኮተኮት ያሳደጓቸው ሰዎች አሉ። ኮትኩቶ ያሳደጓቸው አሁን መሪ ሆነ በየቦታው የአመራር አሁን በሀገሪቱ በተለያዩ ቦታዎች ተገኝተዋል። ከራሱ ጀምሮ ከአብይ ጀምሮ ሀገሪቱን ለመምራት እድል ያገኘ እኔም ጨምሮ የመብራት ኃይል እንድመራ እድል አግኝቻለሁ። ያኔ ሲለው የነበረው እዚህ የምንፈጥረው አመራር ሀገር ለመምራት እድል የሚሰጥ እንደሚኖረው ታስቦ ነው ሲንቀሳቀስ የነበረውና ያ ሪያሊቲ ነው እየሆነ ያለው ብዬ ነው የማስበው። በፕሮሰስ ውስጥ እየተማር እያስተማር በየንበት ሂደት ውስጥ በጣም በርካታ መሪዎች እንዳሉ ማየት ይችላል። ኢመዴ ውስጥ ከኛ በተሻለ ተቋሙ ወደፊት የሚወስዱ መሪዎች መኖራቸውን አረጋግጫለሁ። ይሄ የዚህ ፕሮሰስ ውጤት ነው። ለኢመዴ ያን ነገር ያስፈልገዋል። besides the vision, that's love. We have to love each other. Love can mean everything. ብዙ ችግር አለ፣ ብዙ ፕሮብለም አለ። ለሁሉም መፍትሄ ፍቅር ነው። ፍቅር ካለ ቪዥን ያድጋል። ፍቅር ካለ ትረስት ይፈጠራል። ፍቅር ካለ ዳይናሚዝም ይፈጠራል። ስኬርሲቲ ሜንታሊቲን አቮይድ አድርገን ብሮተር ነገር እያሰብን አብረን የምናደርግበትን መንገድ እንፍጠር። ቢኮዝ ህጎች የተጻፉም ያልተጻፉ ሊሆኑ ይችላሉ። ህጎች አሰምሽኖች ሊሆኑ ይችላሉ። ዊ ካን ብሬክ ዲስ አዲስ ነገር ይሄ እንዲፈጠር ላቭ ቢዜር ላቭ ማለት ከሁሉም አንግል የሚፈስ ማለት ነው። ይሄ ከሆነ የጀመርነው ይሳካል፣ ያልጀመርነው ይጀመራል፣ ያልጨረስነው ያልቃል። ይህን ሽልማት ለየት ስለሚል አንዴ ትነሳላችሁ፣ ሁላችሁ ከፍተኛ ጭብጨባ ታደርጋላችሁ ለአብይ አህመድ። ሌላ ለየት ያለ ሽልማትም አለኝ። ፍቅራችን ለመግለጽ ሁላችን እንደምንወደው እንደምናፈቅረው መግለጽ አለብን። እናንተን ወክዬ አብርሃም በላይ ወክዬ ሄጄ እንድስመው ፍቀዱልኝ። አቶ አብይ አህመድ ባሳዩት በሳል አመራር እንኮራለን ይላል። በጣም እናመሰግናለን፣ እንወዳቸዋለን። ከአብይ ጋር ስንሰራ ያኔ ሁለት ነገሮቹ እስካሁን ድረስ ኢንስፓየር ያደርጉኛል። አንደኛው ቦልድ ውሳኔዎቹ ናቸው። ቦልድሊ ይወስናል፣
የወሰነው ነገር ለማሳመን በቃ የማይቧጥጠው ነገር የለም እና ደግሞ ይሳካለታል፣ ያሳምናል። ይሄ የመሪ ትልቅ ኳሊቲ ነው ብዬ አስባለሁ። እንደዚህ ቢሆን እንደዛ ቢሆን ከሌንዲ ብለኝ እንደዛ ምናምን አይነት ካልኩሌሽን ውስጥ አይገባም። ስለዚህ ይወስናል። በቃ ቦልድ የሆኑ ውሳኔዎች በቢሮክራሲው ያልተለመዱ በሀገሪቱ ያልተለመዱ ወይም እንደዚህ ዲስከስ ታደርግ እንትን የማትላቸው ውሳኔዎች ይወስናል። እኔ ሄዶ ማንንም ሳያሳምን የማይመጣበት በጣም ይገርመኛል። የተለየ ተሰጥኦ፣ የተለየ ብቃት፣ ሙሉ እውቀት፣ ርቱ የሆነ አንደበት እንዴት እንደሚናገርና እንዴት እንደሚያሳምን የሚያውቅ ከዛ በላይ የሰዎችን ሳይኮሎጂ በሚገባ የሚረዳ ሁሉም ነገር ላይ መገኘት እንዴት ይቻላል? በጣም አስቸጋሪ ነው። የትኛውም ይሁን በተለይ ደግሞ በጣም ዝቅተኛ የሆነ ሰራተኛ ዝቅተኛ ሲባል ሰራተኛው ሳይሆን በስራ መደቡ በጣም እነዚህ የጽዳት የተላላኪ እንዲህ አይነት የስራ መደቦች አሉ። እዚያ አካባቢ በተለይ የሆነ ነገር ከተከሰተ ለምሳሌ ሀዘን ካለ ደስታ ካለ ምን ካለ እዚያ በራሱ በሚመራው ክፍል ውስጥ ያለ ኃላፊ መናገር አለበት ለዶክተር አብይ። ምክንያቱም ዶክተር አብይ ቀድሞ እዚያ ይገኛል ማለት ነው እና ይሄ ራሱ በጣም የሚገርመኝ ነው። በቃ ለሶሻል ለሰው የሚሰጠው ክብር። ሁለተኛው ኢንስፓየር የሚያደርገኝ ሰዋዊ ኤሌመንቱ ነው። የተቸገረ ሰው ለመጠየቅ፣ የተቸገረ ሰው ለመርዳት፣ ሰው ካለው ነገር በላይ እንደሆነ ለማሳመን ጊዜ አያጣም። በፍጹም ጊዜ አያጣም። ለዚህ በቃ ቤትህ የሆነ ችግር ካለ ይሄዳል፣ ያነጋግራል፣ ያጽናናል እና ቤተሰብ ሁሉ እንደ ቤተሰብ አድርጎ ነው የሚቆጥረው። አብይ ሶሻል ጉዳዮች አጋጥሞህ ወልደህም ይሁን ሀዘንም ኖሮ አንድም ቀን ቀርቶ አያውቅም ነው። በየትኛውም ደረጃ ላለ ሰራተኛ ባህሪው እንደዛ ነው። መቼ ጊዜ አግኝቶ ምናምን እስከምትደነግጥ ድረስ ማለት ነው። እስከ ታች ያለ ሰው የሆነ ነገር ካጋጠመው አብይ ያለ የመጀመሪያ ሰው እሱ ነው። ከሁሉም በላይ አዳዲስ ነገር ለመማር ለማወቅ ይሄን ያወቀውንና የተማረውንና ያወቀውን ነገር ደግሞ ተግባራዊ አድርጎ ሀገርን ከሌላው ጋር ተወዳዳሪ የማድረግ ምኞቱ ወሰን ያልነበረው ነበር። ይሄ እንግዲህ ገና ድሮ እኮ ገና አሁን እንግዲህ ስንት 40 ዓመት ሰው ወዘተ ገደማ ነው አይደል? ይሄ እኮ ገና ድሮ ከአንድ 10-15 ዓመት በፊት ያለውን ነው ማወራው። ቃል እገባለሁ ዶክተር አብይ በኢትዮ ኤርትራ ጦርነት ላይ ስንገናኝ አገሪቷን የመምራት ፍላጎት እና አቅምም ሊኖረው እንደሚችል በዛ ጊዜ ይነግረኝ ነበር። ያኔ በመከላከያ ማዕረግ የመቶ አለቃ ማዕረግነት ነበረው። ይሄን ይዞ ይሄን ራዕይ ሲነግረኝ እርግጥ አለቃዬም ስለሆነ ያን ያህል ምቀልድበት አልነበረም፣ ግን የማይመስል ነገር የሚናገር እንዳለ አድርጌ ሰማኝ ነበር። ትዝ ይለኛል አንድ ጊዜ የሆኑ ሰዎች ስራ ምንድነው ይሆናል መስራት አልቻሉም፣ አስቸገሩ ምናምንና ምንድነው የምትፈልጉት አላቸው። ወደ ሌላ ቢሮ ብንሄድ ጥያቄያቸው ምን ታደርጋላችሁ? በቃ እዛ መልካም ነገር የትም ብትሄዱ እኮ ጠቅላይ ሚኒስትር ከሆንኩ እኮ በሁሉም ቦታ አለሁ ማለት ነው እኔን ከሆነ የምትርቆኝ ምናምን ይላቸው። አረ እንደዛ አይደለም፣ ስማ በዛ መልኩ ሳይሆን እዚህ ያልቻልነውም ትንሽ ከበድ ይላልና ሌላ ቦታ ለመቀየር ካልሆነ በስተቀር ስማ ሊሆን ይችላል አይሆን ይችላል ምናምን ሲሉት ትዝ ይለኛል። ቁጭ ብለን እንግዲህ ይሄን መዋራህ ወታደር ሆነን ያኔ ወታደሮች ነን፣ መለዮ ለባሾች ነን። እንግዲህ ከውትድርና ወጣን ሲቪል ሆነን ምን ሆነን በጣም እንትን ነው። እኛ ዝም ብለን መሳቅና እንዲህ አይነት ቀልድማ ምናምን አይነት ነው እንጂ የዚያን የምንል ምን መሰለ ሚስጥር አይደለም። አብይ ይሄን ሀገር እኔ መረዋለሁ የሚለው ሐሳቡ ሚስጥር አይደለም፣ ለሁሉም ሰው ነው የሚናገረው። በተለይ ደግሞ አብረን ለምንሰራቸው ሰዎች አብረን ከምንሰራ ጋር ይናገራል። ከዛ መጀመሪያ ላይ አንተ ልትስቅ ትችላለህ እንዴ ሰውዬ ምናምን ብለህ እንትን ትላለህ አይደል?
እንዴት ታስቦ ነው ምናምን ትላለህ። ውስጥ የማትቀበለው ነገር አለ አይደል? እንደዛ ልትል ትችላለህ መጀመሪያ ላይ። በኋላ ግን አብረህ ስትሰራ ውሳኔዎቹን ስታሳይ ችግር ከሰዎች ጋር የማሳመን ሰዎች ጋር አብሮ የመስራት ወዝተ ነገሩ እያየህ ስትሄድ እና በሂደት ደግሞ እድገቱ እያየህ ስትመጣ ኦፍ ኮርስ ትገምታለህ 97 ግን በቃ ቃል በቃል ይችን ሀገር በቃ መራታለሁ እኔ የሀገር መሪ ሲሆን ደግሞ ከሌ እንዲያረጋዋለሁ ከሌ እንዲያረጋዋለሁ ከሌ እንዲያረጋዋለሁ እያሉ ይናገሩ ነበር። እዚያኔ ለሰው እንደ ታለንቱ ማለት ነው። ምክንያቱ ያኔ ቁጭ ብለን ስንነጋገርም አይደለም እሱ እኛም ወደ ከፍተኛ ደረጃ እንደምንደርስ ነው የሚቀርጽ። በዛን ጊዜ ምንድነው ሲያደርግም የተሻለ ቦታ እንደሚደርስ ቃል በቃልም ጠቅላይ ሚኒስትር እንደሚሆን በቃ ሐሳቡ እንደዛ ስለነበር ቢያንስ ጠቅላይ ሚኒስትር እንኳን ባይሆን ምክትል ጠቅላይ ሚኒስትር እንደሚሆን ግን አልጠራጠርም። ሀገር አሁን ካለችበት የተሻለ ደረጃ የማድረስ አቅም እንዳለው ሙሉ እምነት አለኝ። ይሄን ለመሆን ግን የእያንዳንዱ ዜጋ የእያንዳንዱ ምሁራን ድጋፍ የግድ ያስፈልጋል። እቺ ሀገር እድለኛ ናች እኮ ስል ኢህአዴግ ማምጣት ያለበት ለውጥ አምጥቷል። ኢህአዴግ ችግሩ ዘግይቷል። ቢያንስ 7 ዓመት ዘግይቷል። ይሄ መዘግየት የተሰጠን ኪሳራ አለ። አሁን በየቦታው የሆነ ጉንፋን እዛም እዚህም ግጭት የሚለውን በሽታ ሁሉ ያመጣው ይሄ መዘግየት ባይዘገይ ይሄ ሁሉ ሳይሆን በሄድን ነበር ብዬ አስባለሁ። አብይ እና አብይን የመሳሰሉ ጭንቅላቶች ለሀገራችን የዘመኑ ጭንቅላቶች ናቸው። ፈጥኖ መሄድ የሚችሉ ጭንቅላቶች፣ ለውጥ ፈላጊ ጭንቅላቶች። ለውጡ ደግሞ ዝም ብሎ ይሄ ተነካኪ ለውጥ ተሻግሮ የሚሄዱ ለውጦች ማምጣት የሚፈልጉ ጭንቅላቶች ናቸው። ታዲያ ይሄ ኢትዮጵያን አሸጋግርም ብሎ ማሰብ እንዴት ይቻላል? ይሄ ኢትዮጵያን ያበላሻል ብሎ የሚያስቡት ለኔ እንግዲህ እዛው ድሮ የነበረ ቦታ ላይ ቆሞ የቀረ አስተሳሰብ የያዘው ሰው ብቻ መሆን አለበት ብዬ ነው ማስበው። ወይም ደግሞ እኛ ራሳችን ያለፍንበትን ረስተዋል ይላል። እኛ እኮ በምንታገልበት ተማሪ ጠግቦ የልጅ ነገር ይባል ነበር። ትልልቆቹ የልጅ ነገር ይሉ ነበር። ግን እድላቸውን የሚወስን ጉዞ ውስጥ ነው እየተጓዝን ነበር ነው። ይሄ ነው የሆነው አሁንም በእኛም ሀገር። በእኔ አስተሳሰብ ምን ነው የኛ ሰዎች የሆነ ሙጋቤ ዚምባብዌው 90 ዓመታቸውን በኋላ ሀገር ለመምራት እኔው ነኝ ብለው ነበር። እኔ ምን አልኩ እዚሁ የኔው ባልደረቦች እኛ በምናስበው መንገድ ነው መሄድ ያለበት ሁሉ ነገር ወደሚል ሲያስቡ የኢትዮጵያ ሙጋቤዎች ነው አልኳቸው። አሁንና አብይ የሚራመዱትን ጉዞ የዘመኑ ጉዞ ነው፣ የዘመኑ ኃይል ነው፣ ተገቢ ነው፣ ይሄ ነው የበለጠ ይሄንን ሀገር የሚያራምደው ብሎ ማሰብ ከተሳነ እኛ ራሳችን ያለፍንበትን መርሳት ያልኩት ይሄ ነው። ኢትዮጵያን መምራት ግን ከባድ ነው። አንዱ ወደ ኋላ ሰርተ ነው የመጣ ነው አላስፈላጊ ነገር ሌላ አዲስ የቤት ስራ ሰጥቶናል። እሱ ባይሆን ኖሮ ያ የቤት ስራ በጣም ከብደን ነበር ብዬ ገምታለሁ። እሱንም ያሻሽለዋል ብዬ ገምታለሁ። እሱን ካሻሻለውና እሱን ወደ ኖርማላይዝ ካመጣው ኢትዮጵያን ማሳደግ ላቢ ከባድም አይደለም፣ ከሚጠበቀው በላይ እንሄዳለን ብዬ እጠብቃለሁ። ያውም በአጭር ጊዜ ነው የምገምተው። ግን መደገፍ ያስፈልጋል። ስንደግፈው ማንም ሰው በሚሰራው በትክክል ከሰራ ይችን ሀገር ለማሳደግ ምንም እንከን አይፈጠርም። ታማኝ መሆን አለበት። የመንግስት ሰራተኞች የህዝብ አገልጋይ መሆናቸውን ማመን መቻል አለባቸው። ኢንሳ ውስጥም እያለ ብቻው አይደል አልነበረም የሚሰራው። በጋራ
በአካባቢዎቹ የአካባቢው ያለ ሰው አሰርቶ ሰው አሳምኖ ነው። አሁንም ቢሆን በአካባቢው ያሉ ሰዎች አሳምኖ ከአካባቢው ካሉ ሰዎች ጋር በጋራ ከሰራ ያለው ቪዥን ያለው ሰዋዊ ኤሌመንት ያለው አጠቃላይ የረጅም ጊዜ ራዕይ ወደ ተሻለ ደረጃ ሊያደርስ ይችላል ብዬ ኤክስፔክት አደርጋለሁ። የሆነ ነገር ከተሰጠ ለሳቸው ከተሰጠ እሳቸው ከተባለው በላይ ነው የሚሰሩ መሯቸው ተቋማት። ስለዚህ አሁንም እያየን ያለነው በአገር ደረጃ እንደዚህ ነው። ዝም ብሎ በማውራት ሳይሆን በመተግበር ነው እሳቸው የሚፈጽሙትና እኔ በከፍተኛ ሁኔታ ሀገራችንን ይቀይራሉ የሚል ያለምንም መጠራጠር በኮንፊደንስ መናገር እችላለሁ። ይሄን ደግሞ ነገ ከነገ ወዲያ እድሜና ጤና ከሰጠን የምናየው ነው። ያንን ተቋም በአንድ መንፈስ በጋራ እንዲሰራ ያለምንም ልዩነት ሲያደርግ የነበረበት መንፈስ ነው እያደገ ያለው እየሰፋ ያለው። ያ ውጤት ካመጣ አሁንም ውጤት እንደሚመጣ አልጠራጠርም። ውጤት አምጥተናል ያኔ፣ አሁንም ውጤት እናመጣለን። ያው ለውጥ ሲሆን ሁሌ መንገራገጮች ይኖራሉ። በአንዴ ወደ መልካም አይሄድም። ብዙ ነገሮች መስተካከል ስለሚገባቸው ሲስተካከሉ ደግሞ አንዳንዱ ደፍርሶ ነው የሚስተካከለው፣ መደፍረስ አለበት። አንዳንዱ ደግሞ ስሙዝሊ ትራንዚት ያደርጋል። ስለዚህ እንደየደረጃው እየተስተካከለ ግን የተሻለች ኢትዮጵያ እንደሚፈጥርና እንደምንፈጥር በጋራም ምንም ጥርጥር የለኝም።